ፍራፍሬ መጠቀም ልምዳችሁ እንዴት ነው? እውነት ለመናገር እኔ ፍራፍሬ ተጠቃሚ ነኝ ከሚባሉት ውስጥ ነኝ። ግን በህይወቴ ለመጀመሪያ ጊዜ ዛሬ ስዊት ሜሎን ልቀምስ ነው። ውስጡ ምን አይነት ይሁን ቴስቱ ምን አይነት ይሁን ምንም አይነት አይዲያው የለኝም። ማብረድ ችግር ከፊት ነኝ አልቆረፈም እንዲህ ዞረሽ ቲና ወይ እንዲህ ሚክስ እናድርገው። እሺ እንግዲህ ለመጀመሪያ ጊዜ ወተርሜሎን ሊቆረጥ ነው። ስዊት ሜሎን ዋው! በእርግጥ አሽትቼው ነበር፣ ሽታው ደስ ይል ነበር። እንግዲህ እንደምታዩት ውስጡ ይሄንን ይመስላል። ዱባ ነው የሚመስለው እና እስቲ ፍሬው ራሱ ዋው ሪሊ ስዊት ሜሎን እስቲ እንቅመሰው። ቴስቱ በጣም ከባድ ነው። ይጣፍጣል ነው ማለት ይሄ ወይ አይጣፍጥ ወይ አይመጥ ወይ አይጎመዝዝ መሀል ላይ የሆነ ቴስት ታውቃላችሁ? ላይክ ስኳርና ጨው አንድ ላይ ሲቀላቀል አይነት ኦአርኤስ ተበሉትና ይሄው ግን ብዙ ጥቅም አለው። እንድትጠቀሙት ኢንከሬጅ አደርጋችኋለሁ። ግን አልበላም። ኮፒኒን ካይረሳ ይመሻል።